በኦሮሞ ብሔረሰብ አስተዳደር በባቲ ወረዳ በብዳመቶ ቀበሌና የአፋር ክልል አጎራባች ከተላላክ ወረዳ አጎራባች ቀበሌ ማህበረሰብ ጋር የእርቅ ስነ ስርዓት መካሄዱ ተገለጸ። ከአፋር አጎራባች ከተላላክ ወረዳ ጋር ተፈጥሮ የነበረውን ግጭት በእርቀ ሰላም ለመፍታትና ወንድማማችነትና አብሮነትን ለማጠናከር የሚያስችል የእርቅ የሰላም ፕሮግራም ችግሩ በተፈጠረበት በሁለቱ አዋሳኝ አካባቢ ዳመቶ ቀበሌ ላይ ተካሂዷል። ይህን የእርቅና ሰላም የህዝብ ለህዝብ ግንኙነት በባለቤትነት ኃላፊነት ወስደው የሰሩት የሁለቱም ወገን የሰላም ኮሚቴዎች፣ የጎሳ መሪዎች፣ አባገዳዎች፣ የሀገር ሽማግሌዎች መሆናቸው ታውቋል። የሁለቱም ወገን የሰላም ኮሚቴዎችና የሀገር ሽማግሌዎች እርቁ ስለሚፈጸምበት አግባብ ተደጋጋሚ የጋራ ምክክር አድርገው ከህዝባቸው ጋር በመምከር ለእርቀ ሰላሙ ዝግጁ እንዲሆኑ ማድረግ መቻላቸው ታውቋል። የሁለቱም ወገን የሰላም ኮሚቴዎች ተስማምተው ባስቀመጡት የቀጣይ አቅጣጫ መሰረት የህዝብ ለህዝብ ግንኙነትና የእርቀ ሰላም ሂደቱ ተፈጻሚነት መከናወኑን የሁለቱን ወንድማማች ህዝቦች የማገናኘቱና የእርቀ ሰላም አፈጻጸም መርሃ ግብር በተሳካ ሁኔታ ማከናወን አስችሏል። በዚህ የእርቀ ሰላምና የህዝብ ለህዝብ ማገናኘት መርሃ ግብር ላይ የባቲ ወረዳ ዋና አስተዳዳሪ አቶ ሰይድ አህመድ፣ የተላላክ ወረዳ ዋና አስተዳዳሪ አቶ አህመድና የሁለቱም ወረዳ ከፍተኛ አመራሮች፣ የሰላም ኮሚቴዎች፣ የሚመለከታቸው ሌሎች ባለድርሻ አካላት ተገኝተዋል። በዚህ እርቀ ሰላምና የህዝብ ለህዝብ መርሃ ግብር ላይ የተገኙ የሁለቱም ወገን አመራሮች፣ የሃይማኖት አባቶች እንደተናገሩት እነዚህ ሁለት ወንድማማች ህዝቦች የተጋቡ፣ የተዋለዱ፣ የተዛመዱና የአንድ ሃይማኖት ተከታይ የሆኑ የማይነጣጠሉ መሆናቸውን ከልባቸው አምነው በመቀበል ከሰላም እንጂ ከግጭት ምንም አይነት ትርፍ እንደማይገኝ በመረዳት ሁሉንም አሸናፊ የሚያደርገውን የሰላም መንገድን መምረጣቸው በፈጣሪም ጭምር ትልቅ ጸጋን የሚያጎናጽፍ ነው ሲሉ ተናግረዋል። እርቀ ሰላሙን በንጹህ ወንድማዊ ይቅር ባይነት በመፈጸም በቀጣይ ሰላሙን ሊያውኩና ሊያደፈርሱ የሚችሉ ትንኮሳዎች እንዳይኖሩ ከመቼውም ጊዜ በላይ ሁላችንም ጠንክረን በመስራት የህዝባችንን ዘላቂ ሰላም በልማት ጭምር አስተሳስሮ ለማጽናት ሁሉም አካል በኃላፊነት መስራት ይገባዋል ብለዋል። በቀጣይም በባቲ ወረዳ በሚገኙ ሁሉም ቀበሌዎች ላይ የተፈጠሩ ሰላሞችን አስተማማኝነታቸውን ጠብቆ ለማዝለቅ ሁሉም የበኩሉን ድርሻ እንዲወጣ መልእክታቸውን አስተላልፈዋል።